ሀገራት ከቀኝ ገዢዎች ስር ለመውጣት ነፃነታቸውን ለማግኘት በተቻላቸው ሁሉ ጥረት አድርጎ ነው ነፃነታቸውን የተጎናጸፉት። ጫካ ገብተው ጠመንጃ ይዘው ከዛም አልፎ አካሄዳችሁ አልተመቸንም በማለት ተጠራርተው በሰልፍ አመጽ አስነስተው እባካችሁ ከሀገራችን ውጡ፣ እኛን አታስቸግሩን በማለት ነፃ ለመሆንና በምድራቸው ለመከበር እንቅስቃሴዎችን ያደርጋሉ። ነገር ግን እንደዚህ አይነት መሰል እንቅስቃሴዎች ሁከት ሳይፈጠርባቸው ሞትን ሳያስከትሉ አይቀሩም። መቼም ሁለት ወዶ አይቻልምና ነፃነት መስዋዕትነትን ይፈልጋል። ዛሬ የምነግራችሁ የነፃነት ማግኛ ዘዴ ወይም አካሄድ የተለየ ነው ያልንበት ምክንያትም ከዚህ በፊት ተሞክሮ ያላየነው በመሆኑ ነው። ይህም በዘፈን ነፃነትን ማግኘት ይባላል። እርግጥ ዘፈን ነፃነት ለማግኘት ወኔ መስጫ ሊሆን ይችላል። ነገር ግን አንዲት አውሮፓዊት ሀገር ነፃነቷን የተቀናጀችው በዘፈን ነው። እንዴት ካላችሁ መልሱን ልንገራችሁ። ይቺ አውሮፓዊት ሀገር የሶሻል ሚዲያ ማት መጥቶ ቪዲዮ ኮልን መጠቀም ከመጀመሪያችን በፊት ስካይፒ በሚባል የሶሻል ሚዲያ ፕላትፎርምን ለዓለም ያስተዋወቀች የመጀመሪያ ሀገር ናት። ዓለም አንድ መንደር ሆና ሩቅ ያለው ሀገር ቤት ላለ ዘመዱ እንዲያወሩ ያደረገች ይቺ ሀገር ናት። ነገር ግን ይቺ ሀገር በስካይፒና በሌሎች ቴክኖሎጂ አማራጮች ወደ ዓለም አቀፍ መድረክ ብቅ ከማለቷ በፊት በሶቪየት ህብረት ወይም ደግሞ በአሁኗ ራሽያ ቀኝ ትገዛ ነበር። የዚህ ሀገር ህዝቦች ከሶቪየት ህብረት አገዛዝ ስር ወጥቶ ነፃነታቸውን የተቀናጁት ደግሞ ሲንጊንግ ሪቮሉሽን በሚባል የዘፈን አብዮት ነው። ሶቪየት ህብረት ወራ ከያዘቻቸው ሀገራት መካከል አውሮፓዊት ሀገር ኢስቶኒያ አንዷ ነበረች። ሶቪየት ህብረቶች ኢስቶኒያን ወሮ መጀመሪያ ያደረጉት ነገር እነሱን ሃይማኖት አልባ ማድረግ ነበር። ተሳክቶላቸውም ኢስቶኒያ ከሶቪየት ህብረት ስር ወጥታ ነፃነቷን ካገኘች በኋላም 80% ዜጎቿ አሁን ድረስ ሃይማኖት አልባ ናቸው። ነገር ግን አሁን ላይ ሙሉ ነፃነት አላቸው። በቴክኖሎጂም ቢሆን ከ90 በላይ የሚሆን የአገሪቷ አገልግሎት ሰጪ ተቋማት አገልግሎታቸው በፈጣን ኢንተርኔት የታጀበ ነው። በኢስቶኒያ ፍቺ ለማድረግ 5 ደቂቃ ብቻ በቂ ነው። እንደዛውም ለመጋባትም ሽማግሌ ተጠርቶ ምስክር ይጠራ በኢስቶኒያ ድሮ ቀረ ነው የሚባለው። ሁሉም ነገር በኦንላይን ነው። ይቺ ሀገር እንዴት በዘፈን ነፃነቷን አገኘች ወደሚለው ስንመለስ መልሱ የሚገርም ነው። እንደ ፈረንጆች አቆጣጠር በ1980ዎቹ አካባቢ ኢስቶኒያዎች በሶቪየት ህብረት ስር መገዛት ይብቃን በማለት ነፃነት ለማግኘት ጥረት ጀምሮ ነበር። ነፃነት ለማግኘት የመረጡት አካሄድ ግን የተለየ ነበር። አንድም ኢስቶኒያዊ ሳይሞት ሰላማዊ ትግል አድርጎ ከሶቪየት ህብረት ስር ነፃ ለመውጣት የኢስቶኒያ ዜጎች የመረጡት ዘፈንን ነው። የኢስቶኒያ ዜጎች አደባባይ ላይ ተሰብስበው በሶቪየት ህብረት የተከለከሉትን ዘፈኖችንና ዝማሬዎችን አቀወጡት። የተጀመረው የዘፈን ትግል ይባባስና ይቀጥል ጀመር። በወቅቱ የሶቪየት ህብረትም ተዳክሞ ስለነበር ይህ ትግላቸው ፍሬ አፍርቶላቸው ተጽዕኖ ማሳደር ጀመሩ። ኢስቶኒያዎች ዘፈናቸውን ቀጠሉ። ይህ የዘፈን አመጽ ለዓመታት የዘለቀም ነበር። በስተመጨረሻም ተሳክቶላቸው ኢስቶኒያዎች ከሶቪየት ህብረት ነፃ ወጡ። ይህም ትግላቸው ሲንጊንግ ሪቮሉሽን በመባል ይታወቃል። ይህ ትግላቸውም በዓለም ድንቃድንቅ መዝገብ ተመዝግቦላቸው ተቀምጧል። ሶቪየት ህብረት ወራ የያዘቻቸውን ሀገራት ቋንቋቸውን እንዲረሱ ከማድረግ ጀምሮ የሶሻሊዝም መርሆችን የራሷን የፖለቲካ አካሄድም እንዲከተሉ ታደርግ ነበር። እናም በዚህ ጊዜ አብዛኛዎቹ የአውሮፓ ሀገራት ኃይልን አማራጭ አድርጎ በጦርነት ነው ታግሎ ከሶቪየት ህብረት ነፃ የወጡት ከአንድ ሀገር ውጪ፣ እሷም ኢስቶኒያ ነች። ሰው መሞት የለበትም ያሉት ኢስቶኒያዎች ሁሌ አሁን ላይ የዘፈን አብዮት አደባባይ ተብሎ በሚጠራው አደባባይ ላይ ተገናኝተው አንድ ላይ ጮክ በማለት መዝፈናቸውን ቀጠሉ። በወቅቱ የኢስቶኒያ ዜጎች 1.3 ሚሊዮን ይገመቱ ነበር። አደባባዩ ላይ ደግሞ 500,000 ዜጎች ተሰብስበው ዘፈናቸውን
መዝፈን ቀጠሉ። ኋላ ላይ ግን 80% የሚሆኑ የአገሬው ዜጎች ይሄን አብዮት ተቀላቀሉት። ኤስቶኒያዎች ባህላቸው ነውና በዓመት አንድ ጊዜ ተገናኝቶ የዘፈን ፌስቲቫል አላቸው። ይህንን ፌስቲቫል ለምን ወደ ትግል አንቀይርም በሚል ነው የዘፈን ትግሉን የጀመሩት። አንድ ብሎ የጀመሩት የዘፈን ትግላቸው የዓለም ሚዲያን ቀልብ መሳብ ጀመረ። እናም ምንድነው የምትፈልጉት ተብሎ የተጠየቁት ኤስቶኒያዎች ሞት ሳያስከትል በሰላማዊ መንገድ ትግላችንን አጠናክረን ከሶቪየት ህብረት ነፃ መውጣት ነው ምንፈልገው መልሳቸው ነበር። ሶቪየት ህብረት ላይ በዘፈን የተጀመረው ትግል ሌላ መልክም ነበረው። ይህም ዘፈን ዘፍኖ ብቻ መለያየቱ ዘላቂ መፍትሄን አያመጣም ያሉት ኤስቶኒያዎች ሌሎች ጎረቤት ሀገራትም ነፃነታቸውን ስለሚሹ ከነሱ ጋር ሆኖም ትግል ለመቀጠል መላ ዘየዱ። እናም የዘየዱት መላም ይሄ ነበር፣ ረብሻ የሌለው ሰላማዊ ሰልፍን ማካሄድ ነው። ሰልፋቸውም በሌላው ዓለም ከሚደረገው ሰልፍ በእጅጉ ይለያል። ሰው ተሰባስቦ መንገድ ላይ መንገድ ዘግቶ አይደለም ሰላማዊ ሰልፍ የወጡት። አደባባይ ላይ ወጥቶም አመጽ አስነስተው ግርግር አልፈጠሩም። ነገር ግን በአንድ ወጥ በሆነ መስመር የሶስት ሀገር ዋና ከተሞችን የሚያቆራርጥ ረጅም ሰልፍ ተሰለፉ። በዚህ መልኩ የተሰለፉት ኤስቶኒያዎች የነ ሊቱዌኒያንና የነ ላትቪያን ዜጎችንም ጨምሮ ነበር። በዚህ መልኩ በዘፈን ለየት ባለ ሰልፋቸውም እጅን በመጨባበጥና በዘፈን የታጀበ ነበር። በዚህም መልኩ ኤስቶኒያዎች ከራሳቸውም አልፎ ጎረቤት ሀገራትም ነፃነታቸውን እንዲያገኙ አድርጓል። ኤስቶኒያ ከባልቲክ ሀገራት አንዷ ስትሆን የኤስቶኒያ ዋና ከተማ ታሊን ትባላለች። ቱሪስቶች በታሊን ተገኝቶ ሲንጊንግ ሪቮሉሽን የተካሄደበትን ቦታን ሳይጎበኙ አይመለሱም። አሁን ላይ ቦታው ታጥሮ ትላልቅ የሙዚቃ ድግሶችና ፌስቲቫሎች የሚዘጋጅበት ቦታም ሆኗል። ይህ የምታዩት ቦታ ኤስቶኒያ ከሶቪየት ህብረት ነፃ እንድትወጣ ያደረጋት ታሪካዊ ቦታ ነው ይባላል። ኤስቶኒያዎች የዘፈን ትግላቸውን የጀመሩት በ1980 ሲሆን በስተመጨረሻም ምንም አይነት የጦር መሳሪያ ሳይሰማበት ኤስቶኒያዎች በዘፈን ብቻ በ1990 ነፃ ሀገር ተባለች። ኤስቶኒያ ከደረሰን አይቀር ሌላ አስገራሚ የኤስቶኒያ ባህል በሉት ስፖርታዊ ውድድር ዋይፍ ኬሪንግ ወይም ደግሞ ባሎች ሚስቶቻቸውን ተሸክሞ የሚሮጡት ባህል አላቸው። ይህም ውድድር በዓመት አንድ ጊዜ የሚደረግ ለውድድሩ አሸናፊዎች ሽልማት የሚሰጥበት ውድድር ነው። ውድድሩ የሩጫ ውድድር የሚመስል ሲሆን በመሮጫ መንገዶች ላይ የግንድ መሰናከሎችና የውሃ መሰናከሎችም ያሉበት ነው። ኤስቶኒያ የጀመረች ነገር በፍጥነት ወደ ጎረቤቶቿ ሀገር ይዛመታል ቢባል ማጋነን አይሆንም። ምክንያቱም የዘፈንና እጅን ተጨባብጦ ነፃነት የማግኘት ዘዴያቸው በአንዴ ነበር ወደ ጎረቤት ሀገር ላትቪያና ሊቱዌኒያ ተሸጋግሮ ተጽዕኖ መፍጠር የቻለው። ይህም የሚስት ተሸክሞ መሮጥ ስፖርታዊ ውድድራቸውም በሁለቱም የጎረቤት ሀገራት ላይ በየዓመቱ የሚከናወን ሁነት ነው። በአንዳንድ ሀገራት ወንጀል በዝቶ የሀገሬው መንግስት ወንጀል የሰሩትን የሚያስረበታቱ የጎረቤት ሀገር ማረሚያ ቤቶችን ሲከራይ አይተናል። በኤስቶኒያ ያለው ነገር ደግሞ ከዚህ በተቃራኒ ነው። በኤስቶኒያ ወንጀል በጣም ቀንሶ የሚታሰር ሰው ጠፍቶ ኤስቶኒያ እስር ቤቶች ለሌላ ሀገር ይከራያሉ። በዚህም ኤስቶኒያ በዓመት ከእስር ቤቶቿ ኪራይ የምታገኘው ገቢ 30 ሚሊዮን የአሜሪካ ዶላር ነው። ወደ ኤስቶኒያ የቴክኖሎጂ ከፍታ ስንመጣ ፈጣን የኢንተርኔት አገልግሎት ካላቸው ሀገራት መካከል ኤስቶኒያ አንዷ ናት። ይሄ ደግሞ ለመንግስታዊ አገልግሎቶች ከፍተኛ መደላደልን ፈጥሮ አሁን ላይ በኤስቶኒያ 99.9 ከመቶ መንግስታዊ አገልግሎቶች በኦንላይን ነው የሚሰጡት። በኤስቶኒያ ፍርድ ቤት መቅረብ ግዴታ አይደለም። እኔ ፍርድ ቤት መሄድ አልፈልግም ካላችሁ መብታችሁ ነው። የፍርዱን ሂደት በኢንተርኔት መከታተል ይቻላል። ኤስቶኒያዎች በዓለም አቀፍ ደረጃ ሌላ የሚታወቁበት ነገር ቢኖር የንባብ ፍቅራቸው ነው። እንደ ዓለም ከፍተኛ አንባቢ ዜጎች ካላቸው ሀገራት መካከል ኤስቶኒያ አንደኛ ናት። ይህ ሳይሆን አይቀርም። በሰከነ መልኩ ነገሮችን አሰላስሎ ከኃይል ይልቅ ሰላማዊ መንገድን መርጠው ነፃነታቸውን እንዲያገኙ የረዳቸው። የዛሬ ጉብኝታችንን አበቃን። ሰላሙን ያብዛላችሁ።